እንዴት ናችሁ? ይሄ ይታያችኋል? ምንድነው? ቤት ውስጥ የተቀመጠ ሰዓት ነውና ትላንትና ማታ እንቅልፍ ከመተኛቴ በፊት ጎረቤት ዝም ብሏል። ቤት ውስጥ ያለ ሰው ዝም ብሏል። ዝም ያላለ ነገር ቢኖር ይሄ ሰዓት ብቻ ነበረ። እስቲ ከተሰማ የሆነ ነገር ላሰማል። ጠጋ አድርጊ በደንብ ስሙኝና ከዛ አንድ 5 ደቂቃ የሆነ ነገር እናወራለን። እስቲ ከተሰማችሁ ስሙት። ዝም በሉ አንዴ። ይሰማችኋል አይደለ? እና ማታ ጸጥ ባለ ሁኔታ ውስጥ እንቅልፌን ልተኛ ስል ይሰማኛል። አሁን የሰማችሁት ድምፅ ይሄ የሰከንዱ እርምጃ ይታያችኋል? ይሄ ሰከንድ እርምጃው ይሰማኛል። እኔ እየተኛውኝ ነው። ያ ምሽት የተፈጠረው እንድናርፍ ነው። እግዚአብሔር እንድናርፍ ነው የሰጠን። እኔም ሰዓቴን ተጠቅሜ አልጋዬ ላይ ስወጣ ቤት ውስጥ የነበረ ሰዓት ነው። ቁጭ ብሏል ይሰማኛልና ረበሸኝ ስላችሁ ይሄ ድምፁ አይደለም፣ የሆነ የጊዜውን መሄድ አመላከተኝና በጣም ገረመኝ። ከዛ በኋላ ብዙ ሰዎች ያወሩትን አንድ ነገር አሰብኩኝና እሱን ሼር ላድርጋችሁ። ምንድን ነው ያ የኔ ሀሳብ? ነገ ምን ልታደርጉ አሰባችሁ? ነገ ከማን ጋር ልትታረቁ አሰባችሁ? ነገ ምን ልታሳኩ ምን ልትሰሩ አሰባችሁ? ነገ ለእናታችሁ፣ ለአባታችሁ፣ ለወንድማችሁ፣ ለእህታችሁ፣ ለፍቅረኛችሁ፣ ለልጃችሁ፣ ለትዳር አጋራችሁ፣ ለጓደኛችሁ ምን ልታደርጉ አሰባችሁ? ያ ልታደርጉት ያሰባችሁት ነገር ዛሬ ማድረግ ትችላላችሁ? እስቲ ልጠይቃችሁ፣ አሁን ማድረግ ትችላላችሁ? እናታችሁ ጋር መደወል ከሆነ፣ ቤስት ፍሬንዳችሁን የሆነ ነገር ማለት ከሆነ፣ ለሆነ ሰው ስጦታ መስጠት ከሆነ ዛሬ አሁን ትችላላችሁ? ምናልባት እንደ ጥያቄ ነው። አሁን ትችላላችሁ? ፕሊስ ልለምናችሁ፣ አሁን የምትችሉት ከሆነ አሁን አድርጉ። ይህንን ቪዲዮ ከጨረሳችሁ በኋላ አሁኑኑ አድርጉ። ለምን እንደዚህ እንዳልኩ ታውቃላችሁ? ነገ የሚባለው ቀን እጅግ በጣም ይሸውዳል። በህይወት ዓለም ውስጥ ትላንት ትዝታ ነው። እመኑኝ፣ ትዝታ ብቻ ነው የምናተርፈው፣ ጥሩም ሆነ መጥፎ እንጂ ተአምር ቢፈጠር ሌላ ሰኞ እንጂ ራሱ ሰኞ አይመለስም። ሌላ ማክሰኞ እንጂ ራሱ ማክሰኞ አይመለስም። ሌላ ረቡዕ እንጂ ራሱ ረቡዕ አይመለስም። ትላንት በጣም አሳዛኝ ፍጥረት ነው በእኛ ህይወት ውስጥ መቼም ደግመን የማናገኘው። ስለ ትላንት እንዲገባን አንድ ነገር አስቡ። በህይወታችሁ የምታውቁት የሞተ ሰው ካለ ትላንት ማለት እንደዛ ነው። ነገ ደግሞ ተስፋ። የሚገርማችሁ ነገር የማይመጣ ቀን ቢኖር ነገ ነው። እስቲ ነገ ብላችሁ የኖራችሁበት ቀን ኖሮ ያውቃል በህይወታችሁ? ጥያቄን ግልጽ ላድርግላችሁ። ነገ ደስ ሲል ያሳለፍኩት ቀን በጣም የሚገርም ነው። ነገ እንዴት ነበር ጓደኛዬ? ጥሩ ጊዜ ያሳለፍን አይደል? ተባብለን እናውቃለን? በፍጹም አናውቅ። ጥሩም ሆነ መጥፎ ሁል ጊዜ የምንለው ዛሬ ጥሩ ነበር፣ ዛሬ መጥፎ ነበር፣ ዛሬ ነው የምንለው። ነገ ተስፋ ነው፣ አይመጣም። ነገ ቢመጣ እንኳን ዛሬ ሆኖ ነው የሚመጣው። ዛሬ አሁን ያለንበትን ታይም ሆኖ ነው የሚመጣው። ዛሬ ነው። ቀኖች ሁሉ ዛሬዎች ናቸው። ከዚህ በኋላ የምትኖርበትም የኖርክበትም አሁን ያለበትም ዛሬ ነውና ነገ አይመጣም። ቢመጣም ዛሬ ሆኖ ነው የሚመጣው። ትላንት
አይመለስም፣ የተረሳ ታሪክ ነው። አንድ ስጦታ ግን እጃችን ላይ አለ። ያ ስጦታ ምንድነው? ዛሬ ነው። ዛሬ ስጦታ ነው። እኔ ስጦታ በጣም እወዳለሁኝና ውዱ ስጦታ ግን ዛሬ የሚባለው ቀን ነው። ለምን እንደዛ እንዳልኩኝ ታውቃላችሁ? ማድረግ የምችላቸውን ብዙ ነገሮች ሳላደርግ ሳልፈጽም ያሳለፍኳቸው ጊዜዎች እጅግ በጣም ይቆጩኛል። ነገ የሚባለው ቀን ስላለ በቀጠሮ ብቻ ያላደረኳቸው እጅግ በጣም ብዙ ነገሮች አሉ በህይወቴ እና አሁን ማድረግ የምንችለውን ነገር በሙሉ አሁን ብናደርግ ህይወታችን እጅግ በጣም ስኬታማና ደስተኛ ትሆናለች። የሰው ልጅ በጣም ደስታውን የሚያገኘው ማድረግ የሚችለውን ነገር ኢሚዲየትሊ ሲያደርግ ነው። እዚህ ምድር ላይ ማለት ይሄ በስኬት ምናምን ነገር ደስተኛ የምትሆነው ማድረግ የምትችለውን ነገር ወዲያውኑ ውስጥ አድርግ። ስለዚህ ዛሬያችንን እንጠቀም። ምንድነው ነገ አደርገዋለሁ ብላችሁ ያሰባችሁት ነገር ምንድነው? በኋላ ያላችሁት ነገር ምንድነው? ቀጣይ ዓመት፣ ከአንድ ሳምንት በኋላ፣ ከ2 ከ3 ወር በኋላ፣ ከአንድ ዓመት በኋላ ብላችሁ ሌት ያደረጋችሁት ነገር ያዘገያችሁት ነገር ምንድነው? እቅድ መያዙ ጥሩ ነው። እኔ ግን አንድ ጥያቄ በመጠየቅ ነው ይሄንን የምላችሁ። ምንድነው ጥያቄ? ያንን ነገር አሁን ማድረግ ትችላላችሁ ወይ? ከቻላችሁ አሁኑኑ ያንን ነገር አድርጉት። ማድረግ የምትችሉትን ነገር አሁን ማድረግ የምትችሉትን ነገር አሁኑኑ ፈጽሙት እንጂ በህይወት መንገድ ቀጠሮ የሚሰጠው አሁን ማድረግ በማትችለው ነገር ውስጥ ነው፣ ወይም የማትችለውን ነገር ነው። እሱንም ሞክረ የማይሆን ከሆነ እንጂ ማድረግ የምትችለው ነገር ነገ፣ ከነገ ወዲያ፣ ቀጣይ ዓመት እያልክ ማሳደር ጸጸት ያተርፍልሃል። ባደረግኩት የሚል ጸጸት ያተርፍልሃል። እዛውም የቻልክ መሆኑን ስታስበው ደግሞ እጅግ በጣም ይቆጫል። እችል ነበር እኮ ትላንትና እያልክ ትላንት በነገራችን ላይ የሆነ ቢዝነስ እንኳን ለመጀመር አስበህ ነገ እያልክ እየሄድክ ከሆነ ቢዝነሱን በጀመርክ ሰዓት እጅግ በጣም ትርፋማ ብትሆን እንኳን ትላንት በጀመርኩ ያስብላል። አይደለም መጥፎ ሁኔታ ውስጥ ገብተህ ጥሩ ሁኔታ ውስጥ እንኳን ብትገባ በዛው ሰዓት ባደረግኩት ትለዋለና ለነገ ያስቀምጣችሁት ነገር ግን ዛሬ ማድረግ የምትችሉትን ነገር አሁኑኑ አድርጉ። ዛሬ ከእጃችሁ ሳያመልጥ፣ ዛሬ አይመለስም። ምናልባት ይሄንን የምትሰሙት መቼ ላይ ሆናችሁ ነው? ትላንትና ቀኑ ምን ነበር? አስቡት በአእምሯችሁ። ያ ቀን አይመለስም። ኦልሬዲ ሄዷል። ለአንዴና ለዘላለም ከህይወታችን ወጥቷል። ያ ቀን በፍጹም አይመለስም። እግዚአብሔር ቀን ሲሰጠን ሌላ ቀን እንጂ ራሱን አይሰጠንም። ሁሉም ቀኖች ደግሞ ዛሬዎች ናቸው። አሁን ነው ያለንበት ታይም። አንድ ነገር ልጠይቃችሁ፣ ነገ ባለመሞታችን ምን ያህል እርግጠኛ ነን? ማለት ምድር ላይ ነው ያለነው አይደል? ምን ያህል እርግጠኛ ነን? ስለዚህ ባለመሞት እርግጠኛ ካልሆንክ ነገ በመምጣቱ እርግጠኛ መሆን አትችልም። ለምን መሰለህ ይሄንን የምልህ? አንተ አሁን የምትተነፍሰውን እስትንፋስ እንኳን ወደ ውስጥ ያስገባው እስትንፋስ ወደ ውጭ ይውጣ አይውጣ የምታውቀው ምንም ነገር የሌለ ሰው። እግዚአብሔርን የፈጠረ ያ ታሪክ ያለው እግዚአብሔር ግን የሆነ እድል ተሰጥቷል። ያ እድል ምንድነው? የተሰጠህን አቅምና ጊዜህን መጠቀም፣ አሁንህን መጠቀም። በጣም ያሳዝነኛል። ሰዎች ሰውን ይቅርታ ለመጠየቅ ጊዜ ይቀጥራሉ። በጣም እጅግ ከሚያሳዝኑኝ ነገሮች አንዱ ሰዎች ራሳቸው ላይ ኢንቨስት ለማድረግ ስኬታቸውን ለመጀመር፣ ስራቸውን ለመጀመር፣ ድርጅታቸውን ለመጀመር፣ ያሰቡትን ቢዝነስ ለመጀመር እቅድ ያወጣሉ። አሁን እየቻሉ ነገ ይላሉ። ይቅርታ ልትጠይቀው ያሰብከው ሰው ነገ ይኖር አይኖር በምን እርግጠኛ ነው?
ዛሬ መጀመር የምትችለውን ቢዝነስ የሚገርምህ ወጪም ዛሬ ይቀንሳል፣ ገቢህም ዛሬ ይጨምራል። ዛሬ ያሰብከውን ቢዝነስ ዛሬ ብትጀምር ሁለት ነገር ታተርፋል። አንደኛ ቢዝነሱን ስትጀምር ኢንቨስት የምታደርገው ገንዘብ ዛሬ ይቀንሳል ከነገ ይልቅ። አሁን በዚህ ጊዜ ላይ በሁለት በሶስት ቀን ውስጥ ነው የዋጋ ልዩነት ያለውና ሁለት ነገር ነው የምታተርፈው። አንደኛ ትርፋማነትህ ከዛሬ ይጀምራል። ሁለተኛ ኢንቨስት ስታደርግ ነገ ከምታወጣ ወጪ በተሻለ የዛሬው ወጪ ይሻላል። ዛሬ ኢንቨስት የምታደርገው ገንዘብ ይቀንስልሃል። ይቅርታ ለማድረግ የቀጠርከው ሰው ደግሞ ነገ ይኑር አይኑር እርግጠኛ አይደለም። ስለዚህ መምጣቱን በማታውቀው ነገ ላይ የተሰጠህን ቀን አትስጠው። መምጣቱን ለማታውቀው ነገ የተሰጠን የዛሬውን ድንቁን ስጦታ ዛሬህን አሳልፈ እንዲህ በከንቱ አትስጠው። ዛሬ ማድረግ ያለብህን ነገር ዛሬ አድርግ፣ ለዛውም አሁን እና ከዚህ ቪዲዮ በኋላ እናት አባታችሁ ጋር መደወል ካለባችሁ፣ ይቅርታ መጠየቅ ያለባችሁ ሰው ካለ አሁን ሁኑ ይቅርታ ጠይቁት። የእናንተ ቀን ዛሬ ነው። ትላንት አይመለስም፣ ነገም አይመጣም። ነገ ቢመጣ ራሱ ዛሬ በሚባል ቀን ውስጥ ነው የሚመጣው። ዛሬ ነው በቃ። ነገ ሌላ ቀን ሌላ ነገን ይወልዳል። ነገ ሌላ ነገን ይወልዳል። ነገ ሌላ ነገን ይወልዳል እንጂ ሁል ጊዜ ያለ ስለሚመስል ስንፍናን በውስጣችን ላይ ይጭረዋል። ያ ጭረት ደግሞ እጅግ በጣም የማይቋረጥ ሰደድ ይሆንና በስተርጅና ይቆጨን። ስለዚህ በሕይወታችን ማድረግ ያለብን ትላልቅ ቁም ነገሮች ካሉ ያ ስሜት በተሰማን ሰዓት ብናደርግ ከጸጸት እንድናል። ለዚህ ይሄ ሰዓት ሁል ጊዜ መልእክት ነው። እኔ እየሄድኩ ነው። አብረኝ ከተራመድክ ከኔ የምታገኘው ውድ ስጦታ አለ። ካልሆነ ግን ስጦታውም እኔም አብረን እየሄድን ነው ይለናል ይሄ ሰዓት። አመሰግናለሁ። ይሄ የኔ ዓለም ነው። ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እወዳቸዋለሁ።